አሁን ፎርጂድ የትኛው ነው? ፎርጂድ ያልሆነ የትኛው ነው? ሌላ ነው። ተመልከቱ፣ ይሄ ኦቨር ግሪን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአቡ ሐኒፋ ቤተሰቦች እንደምን ውላችኋል? እንደምን ከርማችኋል? ዛሬ ደግሞ የፒፒአር ፓይፕን ከስም በዘለለ እንዴት አድርገን ኦሪጂናሊቲውን ወይም ደግሞ ኦሪጂናል የሆነውን ፓይፕን መርጣለን የሚለውን ሳይንቲፊክ በሆነ ካልኩሌሽን አሳያችኋለሁ። ዛሬ የፒፒአር መያዣ እቃዬ ወይም ደግሞ ሳጥኑ እንደ ቦርድ ተጠቀመዋለሁ። እስኪ ካሜራማናችን ያሳየናል። እንግዲህ አንድ ፒፒአር ፓይፕ ኦሪጂናል መሆንና ለመሆኑን ለማወቅ የራሱ የሆነ ካልኩሌሽን አለው ማለት ነው። እንግዲህ ካልኩሌሽኑን የምንሰራበት ኤስዲአር እኩል ይሆናል ዲኤን ኦቨር ኤስ ይባላል። ከዛ እኛ ትልቁ ጨዋታችን ኤስን ነው ማግኘት የሚጠበቅብን። ኤስ እኩል ይሆናል ዲኤን ኦቨር ኤስዲአር ይሆናል ማለት ነው። ኤስዲአር ማለት ስታንዳርድ ዳይሜንሽን ሬሾ ይባላል። ይሄ ስታንዳርድ ዳይሜንሽን ሬሾ ኖርማል ፕሬዠር ፒኤን ተብሎ በሚሰጣቸው ዲፔንድ ይሆናል። እንደምታዩት እንግዲህ ከዚህ አንድ ፒፒአር ፓይፕ ፒኤንቴን ከሆነ ኤስዲአሩ 11 ነው። 16 ከሆነ 7.4 ነው። ፒኤን 20 ከሆነ 6 ነው። ፒኤን 25 ከሆነ ደግሞ 5 ነው ማለት ነው። ዲፔንድ ኦን ዲስ ኤስዲአሩ ዲኤን ኦቨር ኤስ ነው። ዲኤን ማለት አውትሳይድ ዲያሜትር ማለት ነው። አውትሳይድ ዲያሜትር የምንለው ምን ማለት ነው? የፒፒአር ፓይፑ በመለኪያ ከዚች እስከዚች ያለችው አውትሳይድ ዲያሜትር ይሄ ምን ይባላል ማለት ነው? ዲኤን በመባል ይታወቃል ማለት ነው። ሌላው ኤስ የምንለው ደግሞ ቲክነስ የምንለው ደግሞ አያት ከዚችኛዋ ጫፍ እስከ ቀዳዳዋ ድረስ ያለችው እቺ የምትታየዋ ቲክነስ ትባላለች። ስለዚህ ይሄን ፒፒአር ፓይፕ ባይን አይተን ኦሪጂናሊቲውን ማወቅ ስለማንችል መለካት ስላለብን ቲክነሱን ማወቅ አለብን ማለት ነው። ስለዚህ እስከ ወደ ካልኩሌሽኑ እንምጣ። ለምሳሌ ኤስ ኢዝ ኢኳል ቱ ዲኤን ኦቨር ኤስዲአር ነው አለ። ስለዚህ ኤስ ቲክነሱን ለማግኘት ዲኤናችን አውትሳይድ ዲያሜትር ይሄ 25 ሚሊ ሜትር ነው፣ ወይም ደግሞ 2.5 ሴንቲሜትር 25 ሚሊ ሜትር ነው ፓይፑ፣ ወይም ነው ባለ 25 ሚሊ ሜትር የምንለው። ስለዚህ እዚህ ላይ ምን እናስቀምጣለን? ኤስ ኢዝ ኢኳል ቱ 25 ሚሊ ሜትር ኦቨር እናደርግና ኤስዲአሩ ጊቭን ፒኤን ቲዌኒ ስለሆነ 6 እናደርጋለን። 6ን ስናካፍለው ኤስዲአር ላይ ኤሱም ማለት ነው 25 ለ6 በሚካፈልበት ሰዓት 4.166 ይመጣል። ይሄ አፕሮክሲሜትሊ ስናስቀምጠው 4.2 ይሆናል ማለት ነው። ስለዚህ አንድ ፒኤን ቲዌኒ የሆነ ፓይፕ ባለ 25 ሚሊ የሆነ ምን ማድረግ አለበት ማለት ነው? ቲክነሱን መጥቻ ያሳያችኋለሁኝ። ይሄው እዚህ አስመሬበታለሁ በደንብ እንዲታይ ካሜራማኑ ይዛል። ይሄ ብራንዱን ልሸፍነው በኋላ ነግራችኋለሁ። ፒፒአር ፒኤን 20 አሟላ ማለት ነው። ከዛ ኤስዲአር 6 ምናምን አለና 2.5 ይሄ በምኑ ነው ማለት ነው? በሴንቲሜትር ሲሆን ነው። እዚህ አመጣ ሚሊሜትር 25 ሲባዛ በ4.2 ሚሊሜትር አለ። ለሆትም ለኮልድም ለቀዝቃዛም ለሙቅም ይሆናል አለም ማለት ነው። እዚህ ላይ እንግዲህ እዩ ና ወደዚህ ናልኝ ፒኤን 20 ያልኩኝ አዩ ፒኤን 20 አም ራይት። ከዛ በኋላ 25 ሚሊ ሜትር ነው ለክቸዋለሁኝ። 25 ሚሊ ሜትር ነው ይሄ 4.2 ቲክነሱ መጥቷል። 4.2 መጣል ለቀዝቃዛና ለሙቅ ይሆናል አለ ማለት ሳቡ። አሁን ይሄን እዩ። ከዛ ዋናው ጨዋታችን ቲክነሱ ስለሆነ እስኪ ካሜራማኑ በደንብ እንዲታይ አድርግልኝ። የዚህን ውፍረት ተመልከቱ። እንግዲህ ከዚች እስከዚች ያለችው ውፍረት ምን ያክል በጣም ወፍራም እንደሆነ ታዩልኛላችሁ። ፎርጂድ የሆነው ፓይፕ የከሌ ነው አላላችሁም። ፋብሪካውን አመጣና አብሬ ያስቀምጠዋል። ዝም ብላችሁ አስተያዩ ሁለቱን። አሁን ፎርጂድ የትኛው ነው? ፎርጂድ ያልሆነ የትኛው ነው? ሌላ ነው። ተመልከቱ። ይሄ ኦቨር ግሪን ነው። ቲክነሱ ዙሪያው የምታዩት በጣም ወፍራም ነው። እዚህኛው ጋ ግን ያለው ፓይፕ ማለት ነው በጣም የዚህን እጥፍ ሀፍ በሉት። በቃ ይሄ ክፍተቱ ሰፊ ነው፣ ይሄ ክፍተቱ ጠባብ ነው፣ ግን በቲክነስ ይሄ ይበልጣል ማለት ነው። ስለዚህ ቲክነሱ 4.2 ነው ማለት ነው። ይሄም ፓይፑ አኳ በመባል ነው የሚታወቀው። ገርጂ አካባቢ ነው የምታገኙት። እንግዲህ እዚህ በምሰራው ቪዲዮ ላይ አድራሻቸውን አስቀምጥላችኋለሁኝ። ሰዎቹ አቡ ሐኒፋ ነው የላከን ካላችሁ ደግሞ የበለጠ ዲስካውንት ያደርጉላችኋል። የሚገርማችሁ ያለምንም ማጋነን ይሄ ፓይፕ እና ይሄ ፓይፕ በቃ ዋጋው እኩል ነው። ዋጋ እኩል ነው። እንግዲህ ስትፈልጉ ቱቦውን በእኔ ስልክ መደወል ትችላላችሁ።
ሰላም ሁኑ።